እኔ አቅመ ደካማ ነኝ። አይኔ ደክሟል፣ ጉልበቴ ደክሟል። ልጆቿ ሜዳ እንዳይቀሩ እነዚህ ብቻ አይደል የምታሳድጋቸው፣ ሌሎቹም አሉ። እንግዲህ መንግስት የሚያደርግልኝ ከእናንተ ጎን ቆሞ እንዲያደርግልኝን በትህትና አቀርባለሁ። ትንፋሼን ርቆኛል፣ አቅም ማንሰኛል። ዘወዶች ከዚህ በላይ ምንም የምለው ነገር የለኝም። ከዚህ በላይ ምንም ጨምረው ነገር የለኝም። እህቶቿ ልጆች ታሳድጋለች፣ የራሷ ልጆች ታሳድጋለች። አይኔ የደከመ ጉልበቴ የደከመ እናትን ያለው እንደ ወጣች ቀረችብኝ። ወይ ለልጄ ፍቅር እንዲሰጥልኝ፣ ለልጄ ፍቅር እንዲሰጥልኝ፣ ለልጄ ለመስታወት ግርማ ፍቅር እንዲሰጥልኝ፣ ለመስታወት ግርማ ፍቅር እንዲሰጥልኝ። እሺ የእህታችን የመስታወት ግርማ እንዲሁም የስራ ባልደረባችን በስራ ገበታዋ ላይ እንዳለች ያው ህይወቷ ማለፏ ይታወቃል። ዛሬ ሰልስቷ ላይ ተገኝተናል። ለከተማ ወረዳ 9 ስራ ተሰራ ሰራተኞች በሙሉ ሀዘኗ ሀዘናችን ነው። ከጎናችን ሆና አብራን እየሰራች በነበረበት ሰዓት ነው በመኪና አደጋ አሰቃቂ በሆነ መልኩ በመኪና አደጋ የሞተችውና ለወዳጅ ለዘመዶቿ ለቤተሰቦቿ እንደ ወረዳችን እንደዚህ ለከተማ ወረዳ 9 መጽናናትን እንመኛለን። እንደ አንድ አካባቢ ነዋሪ ማለት ነው። ሞቷ ሞት አይደለም፣ 2-3 ሞት ነው። ሀሳብ ተገጭቶ ይሞታል ማንም ያለ። የእሷ ግን በጣም ያማል። እንደ ሰው እንደ ዜጋ በዚህ መንገድ ተጨክኖ ህይወታችን ልትሞት አይገባም። የስራ ባልደረባችን እኩል ሌሊት ወጣ ነው በዛ ወጣ ይቀርባል። ያማል፣ ሞቷ ያማል። ስለዚህ ሰው መሞቷ አይደለም እኛ የምንየው። ነገም ከዚህ በኋላ የሚፈጠሩ ነገሮች ስላሉ ድርጊቱ ላይ በቦታውም ስለነበረ እኩል ሌሊት 9 ሰዓት ላይ ስራ ቦታው ላይ ወጣ ተገኝታ ወደ ቤቷ መመለስ በሚገባ ሰዓት ላይ በአንዳንድ አደጋዎች ምክንያት ያው ህይወቷ አልፏል። ሀዘናችን ሀዘን ነው። መቼም ከልባችን አትወጣም። ከጎናችን ሆና የተለየች ነገ የምናገኛት አይደል። ዛሬ 3ኛ ቀን ሆነች። ህይወቷ አልፏል። አዝነናል፣ በጣም አዝነናል። እና በዚህ ደረጃ ላይ ብዙ ህይወት እያለፈ ነው ያለው። የሚመለከታቸው አካላቶች ያው አሁንም ነፍሷን ደመከል ሆኖ እንዲቀር አንፈልግም። ማንኛውም ሰው ማንኛውም ኢትዮጵያ ይሰማኛል የሚል አካል ነገ ነግበሪ ስለሆነ እዚህ ጋር የተገኘ ነው። ሀዘናችን መሆናቸው ነው። እናቷ ወላጅ እናት አሉ፣ ልጆች አሏት፣ ራሳቸው የምታሳድጋቸው ልጆች አሏት። እነዚህ ልጆች ነገ ቁም ነገር ደረጃ ላይ መድረስ መቻል አለባቸው። ስለዚህ ለልጆቿን ለማሳደግ ደፋ ቀና እያለችበት በነበረበት ሰዓት ላይ ነው ተደፍታ የቀረችው እና ሁላችንም በሚሰማ ልክ እንደ ክፍለ ከተማው እንደ ወረዳው ጥራት አስተዳደር ሁሉም የበኩሉን ድርሻ እያደረግ እንፈልጋለን። እኛም ደግሞ በምንችለው አቅም የሚመለከታቸው አካላታችን ይህን ጉዳይ ይዘነዋል የሚመለከተው የሚለው አካል ሹፌሩ እስካሁን ድረስ አልተያዘም። ብዙ ነገር እየተደረገ ነው። ግን ይህ ሹፌር ተይዞ ለህግ እንዲቀርብልን ለፍትህ እንዲቀርብልን እንፈልጋለን። ምክንያቱም እቺ ልጅ ከጎናችን ስትለይ ስራ ብላ ወጣ ነው የቀረችው። ከምንም ጋር በምንም መመዘኛ ውስጥ ከቤቷ ወጣ ውጪ ማጣቅ ተጀምበር ልጅነችና ስራ ላይ ሆና ለደረሰባት አደጋ የሚመለከተው አካል ትኩረት ሰጥቶ የኔን ስሜት ተሰምቶት ደሟ እንደመከብ እንዳደረግላት እንዲመልስላት እንፈልጋለን። ወጣ ቀርታለች። አንዴ ምንም አናደርግም። በእግዚአብሔር እጅ እውነተኛ ቦታ ሄዳለች። ግን ቀጣይ ልጆች አሏት፣ ታዳጊ ልጆች አሏት። እነዚህ ልጆች የሚያሳድግላት ሰርታ ለራሷን የምታስተዳድር የነበረች እህታችን የስራ ባልደረባችን። ስለዚህ ሁላችንም ባለን ልክ የሚመለከታቸው አካላቶች ይህን ጉዳይ ወላጅ እናት ካጠገብ ያሉ ልጆቿ ማለት እዚህ ጋር ምንም ራሷን ችላ የምታሳድጋቸው የምትከባከባቸው የነበረች ልጅ ናቸው የነበሯት። ስለዚህ እነዚህ ልጆች ዛሬ ጎዳና ላይ ከመውጣታቸው በፊት እናትም አቅመ ደካማ ናቸው። ባላቸው ልክ ልጃቸውን አሳድገዋል፣ እዚህ ደረጃ ላይ አብቅተዋል። አሁን ላይ ግን ማንም የላቸው። እንደምታዩቸው ቅስማቸው ተሰብስበው ሁላችን ማንም በህይወት ውስጥ ሆኖ ሊገጥመው የማይችል ሊሰማው የማይችል አደጋ ነው ህይወታችን